ጦርነት ለማጥፋት እያደረገ ያለው ጥረት ወደዱም ጠሉም ወደ ትብብር እንዲሄዱ ሊያስገድዳቸው ይችላል። እንዴ ምንድነው አጀንዳችሁ ምን የመርህ ግንኙነት አላችሁ ብለን የፈለግን ጥያቄ ብናቀርብ ምናልባትም አይጠቅምም ብለን ወቀሳ ብናቀርብ ትችት ብናቀርብ እኛ ልናስቀረው አንችልም። የጦርነቱ ባህሪ እንደዛ አይነት ትብብር እንዲፈጠር የግድ ሊል ይችላል። አንድ ይሄን ነው ማሰብ ያለብን። ሁለተኛ እነዚህ አገር ውስጥ ያሉ የፖለቲካ ኃይሎች ወይም የታጠቁ ኃይሎች እርስ በርሳቸው ብቻ ሳይሆን እርስ በርሳቸው ወደ ትብብር ቢሄዱ ብዙም ላያስደንቅ ይችላል። ኦፍ ኮርስ ጥያቄ ሊያጭር ይችላል። በምን ጉዳይ ነው የምትተባበሩት? ምን የጋራ አጀንዳ አላችሁ? የሚል ጥያቄ ያጭራል። ግን ብዙ ላያስደንቅ ይችላል። አሁን ቅድም ካልኩሽ አንፃር ግን ከዛም አልፎ ከውጭ መንግስታትም ጋር ሊተባበሩ ይችላል። የኢትዮጵያ መንግስት የብልጽግና መንግስት አሁን በያዘው መንገድ ከቀጠለ የፈለገ አይነት ተቃውሞ እኛ ብናስነሳ ለምሳሌ አንድ ኢትዮጵያዊ የሆነ ኃይል ከኤርትራ መንግስት ጋር ተባብሮ ብልጽግናን ወይም ደግሞ የኢትዮጵያን መንግስት መውጋት አለበት ብያለሁ። እኔ እንደዛ ብዬ ስላመንኩ ግን መተባበራቸውን አስቀረዋቸው። እንደዚህ አይነት በጣም ጨካኝ የሆነ ርህራሄ የሌለው ሁሉን ነገር በኃይል ለውጣለሁ ብሎ የሚሰራ መንግስት ባለበት አገር ውስጥ ያሉ የፖለቲካ ኃይሎች ከውጭ ኃይሎችም ጋር ለመተባበር ይገፋፋሉ። አማራጭ ካጡ ወደዛ የሚሄዳቸው ጉዳይ አይቀሬ ነው። ስለዚህ እኛ ደገፍንም አልደገፍንም አመንበትም አላመንበትም እንደዚህ አይነት ጦረኛ መንግስት ሁሉንም 1000 ዓመት ብትዋጉ አታሸንፉኝ የሚል መንግስት ባለበት ሁኔታ ይሄን አቮይድ ማድረግ አይቻልም። ሪያሊቲ ነው የሚሆነው። ስለዚህ እኔ ተጨባጭ መረጃ ባይኖረኝም ፎርማል የሆነ መግለጫ ሲሰጡ ባልሰማም ነባራዊ ሁኔታውን ስገመግመው የሀገር ውስጦቹም ወደ መተባበር ሊሄዱ ይችላሉ፣ ከሻዕቢያም ጋር ሊተባበሩ ይችላሉ የሚል ግምት ነው ያለኝ። ይሄ ትብብር ግን ተገቢ ነው እኔ ደግፈዋለሁ እያልኩሽ አይደለም። ገብቶኛል። ሪያሊቲው ይሄን ከመፍጠር የሚያስቀረው ነገር የለም። ለዚህ ደግሞ ዋናው ተጠያቂ መንግስት ነው። ለምሳሌ ህወሓትና ሻዕቢያ አሁን ተባብረው ቢሰሩ ይሄ መንግስት እኮ ከውጭ መንግስት ጋር ተባበራችሁ ብሎ ለማውገዝ ሞራልም እኮ አይኖረው። ለምን? እሱ ነው መጀመሪያ የሻዕቢያን ጦር ጋብዞ ኢትዮጵያ ውስጥ እንዲገባ አድርጎ የራሱን የሚመራውን ህዝብ ያስጨፈጨፈው ይሄ መንግስት ነው። አሁን ይሄ መንግስት ምን ሞራል አለው ከውጭ መንግስታት ጋር ተባብራችሁ ጦርነት ልታካሂዱብኝ አትችሉም ለማለት ነው? ያ ሞራል የለውም። ምክንያቱም ይሄን ነገር ኖርማል አድርጎታል፣ ራሱ አካሂዶታል። ስለዚህ ለሌሎቹ ምክንያት ሰጥቷቸዋል። ስለዚህ እኔ በእንዲህ አይነት ነገር እምነት የለኝም። የኢትዮጵያዊ ኃይሎች ከተባበሩ በቂ አጀንዳ አላቸው፣ በቂ ኃይል መፍጠር ይችላሉ የሚል እምነት አለ። ከውጭ መንግስታት ወይም ከኢትዮጵያ ታሪካዊ ጠላቶች ጋር የግድ መተባበር አለባቸው ብዬ አላምንም። ይሄ የኔ እምነት ነው። ይሄ ግን መሬት ላይ ያለውን እውነታ ሊቀይረው አይችልም። መሬት ላይ ያለው እውነታ ቅድም ያልኩሽን ነው የሚያመጣው። አሁን በአገም ጠቀም እየተባበሩ ነው ወይስ አይደለም፣ ፎርማል ነው ወይስ ኢንፎርማል ነው የሚለው ነገር ሁሉ ብዙ ትርጉም ያለው አይመስለኝም። ነገሮችን በደንብ ገጣጥመሽ ስታይ የሚባለው ነገር አፍጥጦ እየመጣ ነው እና ማርያማዊት ምንድነው? እኔ የታሪክም ተማሪ ነኝና ኢትዮጵያ በጦርነት የኖረች ሀገር ነው። ግን እስካሁን ድረስ ያሳለፍናቸውን ጦርነቶች ወደኋላ ሄጄ ለመገምገም ስሞክር የዚህ አይነት የኃይል አስተላለፍ ኢትዮጵያ ውስጥ ኖሮ ያውቃል። እንደዚህ ፈርጀ ብዙ ይሆን ብዙ ኃይሎች የሚያሳልፍ በሀገር ውስጥም በውጭ አይነት ኢትዮጵያ ጦርነት ገጥሟት አያውቅም። በጣም በአይነቱ የተለየ ነው እና ውጤቱ እንደዚህ በቀላሉ ምን ገምተው አይደለም። በቀላሉ አንድ ኃይል አሸናፊ ሆኖ የሚወጣበት አይደለም። የመንግስታቱን ህልውና የሀገራቱን ህልውና የሚወስን ጦርነት ነው አይደለም። የኤርትራንና የኢትዮጵያን በአጠቃላይ የምስራቅ አፍሪካን ህልውና የሚወስን ነው ይሄ ጦርነት። በጣም ከባድ ጦርነት ነው። ስለዚህ በውጤት በህዝብ እልቂትም ልንገምተው ከምንችለው በላይ እጅግ አስፈሪ ጦርነት ነው አፍጥጦ እየመጣ ያለው። ለዚህ ነው አሁን የቅዳሜው አይነት ትዕይንተ ህዝብ እጅግ ወቅታዊና አስፈላጊ ነው። ሪሊ አሁን ቅድም ስለኔም ስላንቺም ስታወሪ ረፍት አጥተን እየሰራን ነው ምናምን አልሽ። ይሄ እውነቱን ለመናገር አሁን የኢትዮጵያ ህዝብ ጦርነትን፣ ፍጅትን አምባገነኖች እየመጡ እንዲለማመድ ያደረጉት እንጂ ሁሉም ህዝብ እኮ አሁን መተኛት አልነበረበት። እየመጣብን ካለው አደጋ አንፃር ሌት ተቀን መስራት ነበረበት። በእያንዳንዱ ቀን አደባባይ እየወጣን እኮ መሰለፍ ነበር ጦርነትን ለማስቀረት። ግን አደረዘዙ። በቃ ጦርነት ኖርም እንዲሆን
የህይወታችን አካል እንዲሆን የህዝብ እልቂት ምንም እንዳያስደነግጥ አደረገ። እኔ በዚህ ምክንያት ነው እንጂ ኢትዮጵያ አሁን አፍጥጦ የመጣባት ጦርነት እጅግ ዘግናኝ የማናችንንም ህልውና የሚያተርፍ አይደለም እና ከባድ ነው። ግን አለመታደል ሆነና ይሄ መንግስት ይሄን የሚረዳ አይደለም። በጣም ቁንጽል ከዚህ ካፍንጫው አርቆ የማያስብ ነው። ይሄን በማድረግ ስልጣኔን አራዝማለሁ ብሎ የሚያስብ አያራዝምም። እንደውም ውድቀቱን ነው የሚያፋጥነው። ችግሩ የእሱ መውደቅ አይደለም፣ እኛን ወድቃል ነው። ያ እንዳይሆን ምን እናድርግ? ግን የመተባበር ጉዳይ የምርጫ ጉዳይ ሳይሆን ግዴታ ነው የምልሽ፣ ያለ ምክንያት አይደለም። እንደዚህ አይነት ጦርነት መጥቶ ሳይቀድመንና ህልውናችንን ሳያጠፋው ጠንካራ ትግል አድርገን ወደ ሰላማዊ መፍትሄ መግፋት አለብን የሚል እምነት አለ። ከሱ ጋር አያይዤ የታሪክን ተማሪ ነኝ ስላልክ ብዙ ጥያቄ ነው አይምሮ ላይ አሁን ስትል ብዙ ነገር ነው አይምሮ አይሞጣው። ጥያቄን ሳረሳው ይሄ የሚደረገው የቅዳሜው ኢትዮጵያኖችን ብቻ ነው ወይስ ኤርትራኖችን ይጨምራል? ምክንያቱም ኤርትራ ብላዋ እየተሳለባት ነው ያለችው። አብይ አህመድ አሰብን ለማስመለስ ዝግጅት እየጨረሰ ነው ያለው። በሱ አይምሮ ያው የአረቦቹ ናቸው ብዬ ነው የማምን። ሁሉን ነገር ሰፕላይ የሚያደርጉ እነሱ ስለሆኑ አላማው የነሱ ስለሆነ አሰብን ለማስመለስ ትልቅ ዝግጅት ላይ ነው ያለው። ወደ ነጥብ ይመለሳል፣ ወደ ታሪኩ ጥያቄ። ሀራ መሬት ላይ ያሉት ራሱ የሚሰለጥኑት አፋር ላይ ብሎክ ለማድረግ ነው የሚባል ሁሉ ወሬ እየሰማን ያለ ነው። እና አፋርን አሰብን በዚህ ሁኔታ ቢያስመልስ አንደኛ ማስመልስ ይችላል ወይ? ሁለተኛ ቢያስመልስ ዘለቄታዊ የሆነ ሰላምና እድገት ለኢትዮጵያ ያመጣል ወይ? ከዛ ወደ ነጥብ ይመልጣል፣ ወደ ታሪካዊ ጥያቄ። እሱ በአጠቃላይ አይችልም ነው። እሱን አደርጋለሁ ብሎ ብዙ ደም ሊያፈስ ይችላል፣ ብዙ ቀውስ ሊፈጥር ይችላል። ቀላል ቀውስ አይደለም የሚፈጠረው። በምንም ተአምር ግን በኃይል ከዚህ በኋላ አሁን አሰብን ይዞ ለቀናትን መጠቀም የሚችልበት እድል የለም። ማሰብ ካላቃተው በስተቀር ይሄ እውነታ ለብዙዎቻችን በጣም ግልጽ የሆነ ነገር ነው። የሚቻል አይደለም፣ ተገቢም አይደለም፣ የሚቻልም አይደለም። ስለዚህ ኤርትራውያኖችም ይሄ ቅዳሜ የሚደረገውን ቢሳተፉበት። እሱ ላይ ምንድነው ጥሩ ጥያቄ ነው ያነሳሽው። በነገሮች ላይ ይሄን እንቅስቃሴያችንን ሰምተው ኤርትራውያኖች ጥያቄ አቅርበው ነበር። አንድ ኤርትራዊ የሆነ ድርጅት የአቶ ኢሳያስ ተቃዋሚ የሆነ የአቶ ኢሳያስ ብቻ አይደለም አሁን የአብይንም አገዛዝ የሚቃወም አንድ ኤርትራዊ ድርጅት ጥያቄ አቅርቦልን ነበር። ይሄ ጉዳይ የሰላም ጉዳይ፣ የጦርነት ጉዳይ፣ የአገዛዝ ጉዳይ እኮ እኛንም ይመለከታል። ይሄ የጋራ አጀንዳችን ነው እና መሳተፍ እንፈልጋለን፣ ሰዓት ይሰጠን ብለው ጥያቄ አቅርበው ነበር እና ትናንት ማታ የአብሮነት ስብስብ በዚህ ጉዳይ ላይ ውይይት ነበረን እና አስቸጋሪ ሆኖ ነው ያገኘነው። ጥያቄ ማቅረባቸው ተገቢ ነው፣ በበጎ ነው ያየነው። ምናልባት የሁለቱን ህዝቦች ወዳጅነት የሚያጠናክር እንቅስቃሴ ወደፊት ማድረግ ይኖርብናል። ያኔ በጋራ አብረን የምንሰራቸው ስራዎች ይኖራሉ። የነገው መድረክ ግን ፒውርሊ ለኢትዮጵያ የፖለቲካ ኃይሎች ተብሎ የተዘጋጀ ስለሆነ ትንሽ እነሱን ማሳተፍ አስቸጋሪ ሆኖ ነው ያገኘነው። ነገር ግን ጥያቄ ማቅረባቸውን እውነታቸውን ነው፣ ጥያቄው የነሱም ነው። ወደፊት በተለይ የሁለቱን ህዝቦች ግንኙነት ለማጠናከር አብረን መስራት እንዳለብን እንረዳለን። የምናዘጋጃቸው መድረኮች ሊኖሩ ይችላሉ። በነገው መድረክ ግን ፒውርሊ ኢትዮጵያዊ ኃይሎች ብቻ ናቸው የሚሳተፉት። የጦርነቱ እነሱንም ስለሚመለከታቸው ታርጌት ተደርገው ያሉት ኤርትራኖች አይመለከታቸውም አላለም፣ እንደሚመለከታቸው አውቀናል። ግን ትንሽ ከፖለቲካ አንጻር አንዳንድ የሚያስነሱት ጥያቄዎች ስለሚኖሩ እዛ ውስጥ ለጊዜው መግባት አልፈለግንም። ወደ ነጥቤ ከመሄድ በፊት አሁን ለምሳሌ ኢትዮጵያ ውስጥ ህዝቡ በጉጉት ነው እየጠበቀ ያለው። እኔም ብዙ ሰው ኮንታክት አድርጎኛል ከትግራይ you have no idea ምን ያህል ሰው በጉጉት ኮንታክት እንዳደረገኝ እና አሁን ይህንን ነገር ሲከታተሉ እኛ እንግዲህ በዩቲዩብ በስልካችሁ ግቡ ያላቸው ነው እና አገዛዙ ያውቃል ማን እንደገባ። ህዝቡ ላይ አንዳች ነገር ቢደርስበት ምንድነው ጋራንቲ ልንሰጠው የምንችለው? ለህዝቡ ያለው ዋራንቲ ምንድነው? መራቡ አልበቃው ብሎ መገደሉ አልበቃው ብሎ ጦርነት አልበቃው ብሎ በዚህ ነገር ላይ ደግሞ ሌላ ዋጋ የሚያስከፍል ነገር ቢመጣ ምንድነው ለህዝቡ ያለው ዋራንቲ ጋራንቲ ምንድነው? ሁለት ነገር ነው ማርያማዊት። አንደኛ ማንም ሰው ይሄ ቤት ውስጥ ሆኖ በስልኩ የሚመለከተው ጉዳይ ነው። አሁን ብቻ ሳይሆን ካሁን በፊትም የመንግስትን ቴሌቪዥን እኮ የሚያዳምጥ የለም፣ የተቃዋሚ ሚዲያዎችን ሲያዳምጥ የሚውለውና መንግስት ምንም ሊያደርግ አይችልም በዚህ ጉዳይ ላይ። አንደኛ። ሁለተኛ ማድረግ ቢችልም ህብረተሰቡ አሁን ካለበት የህልውና ጥያቄ አንጻር ቢያንስ ይህን ዋጋ ለመክፈል ካልደፈረ ምን ሊሰራ ይችላል? ሌላ
ትልቅ የሞራል ጥያቄ ነው ይሄ። እውነቱን ለመናገር ብዙ ሰዎች ትልቅ መስዋዕትነት በሚከፍሉበት አገር የገጠመንን ችግር ምንሽ ውድ የሆነው ብቸኛ ህይወታችንን ጭምር መስዋዕት ለማድረግ የሚያስገድድ ችግር ነው የገጠመን እና ሪሊ በስልኩ ወይም በላፕቶፕ ይሄን ውይይት መከታተል ሪስክ አለው ብሎ የሚፈራ ሰው ካለ ሀገር እንዳይኖረው የወሰነ ነው እውነቱን ለመናገር። ግን ደግሞ ያን ያህል ስጋት የሚፈጥር ነው የሚል እምነትም የለኝም። የዶክተሮቹን ለምሳሌ አድማ ደግፎ ሌላው የመንግስት ሰራተኛ ሲወጣ ላይ መምህራን ግልብጥ ሊወጡ ይገባቸዋል። ፓብሊክ ትራንስፖርቴሽን የሚሰሩ የተለያዩ this is the great opportunity ዶክተሮቹ በዚህ ጭካና በዚህ ቆራጥነት በዚህ ጀግንነት ሲወጡ ተገልብጦ ሲወጡ አናያቸው ብለን እንደው ከዛ አንፃር ስሳባ ከፍርሃት አንፃር ነው ሌላ ነገር እንዳይደርስብን ከሚል ነውና ከሱ ጋር ያያጀ ነው ለዛልኩ። ምን መሰለሽ የዶክተሮቹ እንቅስቃሴ በጣም የሚመሰገን ነው፣ የሚያኮራ ነው። ትልቅ ድፍረት ነው ያሳዩት። መብታችንን ማስከበር አለብን፣ ለመብታችን ደግሞ እኛው ራሳችንን መንቀሳቀስ ያለብን ብለው በዚህ የፍርሃት ድባብ በነገሰበት ሀገር ያሳዩት ድፍረት ወኔ እውነቱን ለመናገር በጣም በጣም አርአያነት ያለው። ግን ይሄ እንደተጠበቀ ሆኖ ደግሞ አንድ የሙያ ባለቤቶች ብቻ ያደረጉት የትግል እንቅስቃሴ ውጤት ያመጣል ወይ ካልሽኝ ያመጣል። ኢትዮጵያ ውስጥ ችግር ያለባቸው እነሱ ብቻ አይደሉም። እነሱ ለመብታቸው ተሟጋች ሆነው ወጥተዋል። ግን ኢትዮጵያ ውስጥ አሁን እንደዚህ አይነት ችግር የሌለበት የህብረተሰብ ክፍል የለም። እንደውም እኮ ከሌላው በተሻለ እኮ ተከፋይ የሆኑት ሐኪሞች ናቸው፣ ዶክተሮች ናቸው። አብዛኛው ህዝብ ሜቢ 70 80 90 በመቶ ከዛ በታች ኑሮ የሚኖር። ስለዚህ የኢትዮጵያ ደመወዝ እንኳን ስለሌላው ለሐኪሞችም አልበቃም፣ ለዶክተሮችም አልበቃም። ግን ምን መሰለሽ መሰረታዊ ችግር የኛ አይነቱ ስብስብ አሁን መፈጠር አለበት ብለን የምናምነው ለምንድን ነው? ኢትዮጵያ ውስጥ ከዚህ በኋላ የሚካሄደው ትግል አንደኛ የጋራ መሆን አለበት፣ ሁሉንም ህዝብ የሚመለከት ነው። ሁሉም ህዝብ ተባብሮ የሚያደርገው ትግል መሆን አለበት። ህብረተሰቡ በተለያየ ሁኔታ የሚያደርገው ትግል መሆን አለበት። ሁለተኛ ትግሉ በድርጅት መመራት አለበት፣ በተደራጀ ኃይል መመራት አለበት። አሁን ይሄን ህዝብ ቅድም ያልሽው ሰራተኛው፣ የትራንስፖርት ሰራተኛውን፣ ሌላው መንግስት ሰራተኛውን፣ በፕራይቬት ሴክተር ያለው ሁሉ አስተባብሮ ለመምራት ምን መሆን አለበት? የጋራ አጀንዳ ያለው የፓርቲዎች ስብስብ ያስፈልጋል፣ የድርጅቶች ስብስብ ያስፈልጋል። ዝም ብሎ አንድ የሙያ ማህበር ተነስቶ ሁሉንም ሊያስተባብር አይችልም። ስለዚህ እንደ አገር የህዝቡን ትግል ሊያስተባብር የሚችል የፖለቲካ ኮሊሽን ያስፈልጋል። እሱ ነው አሁን መፈጠር አለበት ብለን እኛ እየታገልን ያለ። ከዚህ ሰልፍ እንደዛ የሚፈጠር ይመስላል። ኦፍ ኮርስ ወደዛ ነው የምንሄደው። የኛ ፍላጎት ይሄ ነው፣ በግልጽ እየተናገርን ነው። ሁለተኛ ድርጅት ብቻ አይደለም፣ ሳይንቲፊክ በሆነ ጥናት እቅድ ነው መመራት ያለበት፣ በስሜት አይደለም። እነዚህ ሁለት ነገሮች ከሌሉ ምን መሰለሽ የሚሆነው ኢቭን ህዝቡ ነገ ተነስቶ በነቂስ ወጥቶ ትግል ቢያደርግ ከአሁን በፊት ሲሆን እንዳየነው ትግሉ ይጠለፋል፣ በብልጣብልጦች ይጠለፋል። ወይ ይቆላል። እሱ ነበር እሱ እንዳይሆን ትችላላችሁ ነበር። ትግሉ እንዳይጠለፍ ብዙ ጊዜ ትግሎች ይጠለፋሉ እና እንዳይጠለፍ ምንድነው ያለው ጥንቃቄ የሚደረገው ነገር ምንድነው? እሱ ነው እኮ ያልኩሽ ያለሁት። ሁለቱን ነገር ማጤን ነው። አንደኛ በድርጅት መመራት አለበት። ሁለተኛ በተጠና ሁኔታ በእቅድ በስልት መመራት አለበት፣ በስሜት መሆን የለበት። ሶስተኛ ልጨምር ይችላል፣ ሁሉንም የህብረተሰብ ክፍል የሚያካትት መሆን አለበት። ኢትዮጵያ ውስጥ አሁን በሃይማኖት በይው፣ በብሔር በይው፣ በርዕዮተ ዓለም በይው ተለይቶ የሚድን ሰው የለም። ችግሩ ሁሉንም የሚመለከት። ስለዚህ ሁሉንም የኢትዮጵያ ህዝብ የሚያስተባብር ትግል መሆን አለበት። ለማስተባበር የሚችለውም አካል በሃይማኖት ያልተከፋፈለ፣ በብሔር ያልተከፋፈለ፣ በርዕዮተ ዓለም ያልተከፋፈለ ነው። የሁሉንም ህዝብ አጀንዳ የራሱ አጀንዳ አድርጎ የያዘ መሆን አለበት። የአብሮነት ኢትዮጵያ ይሄ ነው። ይሄ መፈጠር አለበት። ይሄ ክፍተት አለ ብለን ነው አሁን እየመጣን ያለው። ስለዚህ እኛ ብቻ ሳንሆን በትግል ላይ ያሉ የፖለቲካ ኃይሎች ይሄን ግንዛቤ ወስደው ተባብረው የሚሰሩበት ሁኔታ መፈጠር አለበት። ተባብረው ሲታገሉ ነው ትግሉ ሊጠናከር የሚችለው። ያኔ ነው ትግሉ አሸናፊ ሊሆን የሚችለው። ያኔ ነው የኢትዮጵያ ህዝብ እየተላለቁ ከመፈራረስ ሊድን የሚችለው የሚል እምነት ነው ያለው። ስለዚህ የዚህን የመደራጀት በጋራ የመስራት ጥቅም ሁላችንም አውቀን ወደዛ አቅጣጫ መሄድ አለብን። ለዚህ ነው ቅድም መተባበር የምርጫ ጉዳይ አይደለም፣ ግዴታችን። ካልተባበር አናሸንፍም፣ ካላሸነፍን እየተላለቅን ከመፈራረስ አንድ። ይሄን ሐሳብ መጨበጥ አለብን እንጂ እውነቱን ንገርሽ አክቲቪስቶች ነገ ህብረተሰቡን አነሳስተው
ትልቅ አመጽ ሊፈጠር ይችላል። ከግብ አንፃር ግን ከውጤት አንፃር ከመዘን ነው የትም ላይ ደርስ ይችላል። 2010 እኮ የዛ አይነት ሁኔታ ነው የተፈጠረው። የቄሮ ወጣቶች የፋኖ ወጣቶች አመጹ፣ ከመንግስት ቁጥጥር ውጭ ያደረጉት አገሩ። ግን ብልጣብልጦች መጥተው ጠለፉት። ለምን? የተደራጀ ትግል አልነበረም። በሰከነ ሁኔታ በጥናት የሚመራ ትግል አልነበረም። ከዛም ዘለግ ብለን ወደኋላ ብንሄድ ከ1960ዎቹ ጀምሮ የህዝቡ መስዋዕትነትና ትግል ሲኮላሽ የኖረው በዚህ ምክንያት ነው። ስለዚህ ትግሉ በድርጅት መመራት አለበት። በድርጅት ሲባል በአንድ ድርጅት አይደለም፣ በብዙ ድርጅቶች ኮሊሽን መመራት አለበት። ድርጅቱ በሐሳብ በእቅድ ሳይንቲፊክ በሆነ ስልት መመራት አለበት፣ በስሜት አይደለም፣ በወኔ አይደለም። እነዚህ ነገሮች ማሟላት አለብን የሚል እምነት ነው ያለ እና ወደዛ አቅጣጫ ነው የሚሄድ። በጣም ትልቅ ምክንያቱም ምን መሰለህ አሁን የብዙ ሰው ጭንቀቱ ኦኬ ተሰባሰበን መንግስትን አስወገድን፣ ከዛስ ሁላችን የተለያየ ሀሳብ ነው ያለን፣ የተለያየ ጥያቄ ነው ያለን፣ እርስ በርሳችን እንኳን አንስማማም፣ አንዱ ያንዱ ጠላት ነው። አሁን እናንተ ሰብስባችሁ የምታመጧቸው በሙሉ አይደለም በአንድ ሚዲያ ላይ ለመምጣት አንድ ሀገር አብረን እንኖራለን ለማለት እንኳን የሚከብዱ ናቸውና እንደዛ በኦርጋናይዜሽን ኦርጋናይዝድ ሆኖ ተስተካክሎ አገርን ለመረከብ የሚችል ኃይል ካልመጣ አገር ትበተናለች። መንግስትን አፍርሰን ህዝብ እንዲበተን ነው የሚያደርግና ትልቅ ነገር ነው። እሱን ጨምረን ይሄ የምርጫ ጉዳይ አይደለም ማርያም ያለው ይሄ በተናጠል የምናደርገው ምርጫ ለተሻለ ኢኮኖሚ ጥቅም ሊሆን ይችላል፣ የፖለቲካ ስልጣን ለመያዝ ሊሆን ይችላል። የትም አያደርሰንም። አሁን መተባበር ምትክ የሌለው ቅድመ ሁኔታ ነው። ሳንተባበር ልናሸንፍ አንችልም። ይሄን ሁኔታ ልንለውጥ አንችልም። ይሄ መተባበር እና ህዝቡ መግፋት ያለበት ፓርቲዎች በተናጠል እንዲሄዱ አይደለም። አፈንጋጭ ሆኑ በተናጠል መሄድ የሚፈልጉ የፖለቲካ ኃይሎች ሲፈጠሩ ህብረተሰቡ ጫና መፍጠር አለበት። ተባበሩ፣ አንድ ላይ ቆሙ። አሁን ቅድሚያ የሚሰጠው ስልጣን አይደለም፣ የሀገር ህልውና የህዝብ ህልውና ነው ማለት ነው። ወደዛ አቅጣጫ ካልሄድን ቢልሚ ከዚህ ችግር ልንወጣ አንችልም። እየተላለቀን መፍረስ ነው ጣፈንታችን። እውነት ነው። ወደ ቅድሙ ነጥቤ ልመለስና የታሪክ ተማሪ ነኝ ብለህ ምንም ምርጫ ሲላቸው እንኳን አይደለም ከሀገር ውስጥ ከውጭ ሀገር ጋር እንኳን የመተባበር እድል ይኖራቸዋል። ይህን ደግሞ እያደረገ ያለው አገዛዙ ነው ብለሃል። አሁን እኔ ብዙ ጊዜ ስናገር ከሰማኸኝ የአማራና የትግራይ የዚህ መንግስት ቪክተም ነው ነው የምለው እያልኩ ለብዙ ጊዜ እናገር ነበረ። ጠቅላይ ሚኒስትሩን በቅርቡ ተናገሩ ተብሎ የሰማነው ሰሜኑን ሰብሬዋለሁ፣ የሰሜኑን አቢሲኒያን አፍርሼዋለሁ፣ የአቢሲኒያን ወገብ ሰብሬያለሁ፣ ከኔ በቀር ሌላ ማንም ያንበረከከ የለም ብሎ አንድን ህዝብ እንደ ባሪያ ለማድረግ የአንድን ህዝብ ታሪክ ማበላሸት የአንድን ህዝብ ስብዕናውን ማንቋሸሽ ነው እንግዲህ እየሰማን ያለ ነው። እነሴም ታይም ደግሞ የኤርትራው ፕሬዚዳንት ወጥተው ኦሮሞማ የሚባል አይዲያ ይዞ ኦሮሞን የማይወክል የመስፋፋት ነገር ነው የሚፈልግ ብሎ ተናግሮ ነበረ። ትላንትና ኦሮሞማ ብለው የኦሮሞን ህዝብ እንዲጠላ ያደረጉት ኦሮሞነት የሚባለውን እንደ ሮንግ አድርገው ሲያወዛገው ህዝብ ሲያወናብዱ የነበሩ ዛሬ ኦሮሞ ጄኖሳይድ ሊፈጸምብህ ነው፣ ሰሜኑ እየተባበረ ነው እያሉ ህዝብ እየቀሰቀሱ ነው ያሉት። የኦሮሞ ህዝብ በሌላው ህዝብ ላይ እንዲነሳ ማለት ነው። የአብይ አህመድን መንግስት እንዲጠብቁ ፕሮቴክት እንዲያደርጉ ኦሮሞ ጄኖሳይድ ሊፈጸምብህ ነው ተነሳ እያሉ እየቀሰቀሱበት ነው ያሉት። ጠቅላይ ሚኒስትሩ ግን በአደባባይ ወጥተው ኦሮሞን ወገቡን ሰብሬዋለሁ፣ ማነው አቢሲኒያን ወገቡን ሰብሬዋለሁ፣ አቢሲኒያን አዋርጃለሁ እያሉ ነው። ፕሬዚዳንቱም ወጥተው ኦሮሞማ ሲሉ ይሄ ኦሮሞማ ላይ የሚገሙ ብዙ አይነት ነገር እየተባለ ነው እና ዳብል ስታንዳርድ አይደለም ወይ? ጠቅላይ ሚኒስትሩስ እመርሃለሁ ብሎ የተቀበሉትን ህዝብ ሰብሬዋለሁ፣ አዋርጀዋለሁ የሚለው መጪዋን ኢትዮጵያን አድርጎ ነው ሊያስቀጥላት የሚችል። በዚህ አገዛዝ ሰሜኑ ይሄ አቢሲኒያ ተብሎ የሚጠራው እንዴት ብሎ ነው ሴፍ ሆኖ ሊቀጥል የሚችለው? እሳቸው ይህንን እየተናገሩ ኦሮሞ ጄኖሳይድ ሊፈጸምብህ ነው የሚባለውን ነገርስ እንዴት ታየዋለህ? እሳቸው ሰሜኑ ላይ ጄኖሳይድ ፈጽሜያለሁ አፍርሻለሁ እያሉ ሰሜኑ ግን ለህልውናው ሲደራጅ የህልውና አደጋ ደርሶበት አንድ ለመሆን ሲሞክር በኦሮሞ ላይ ጄኖሳይድ ሊፈጽም ነው እየተባለ ነው እና ይህን እንዴት ታየዋለህ? ጥያቄ ገብቶ ከሆነ አይ ግልጽ ነው የምልሽ በፖለቲካ መድረኩም ላይ አሁን እየተንሸራሸረ ያለ ጉዳይ ነው እና ይሄን ጉዳይ በጣም በጥንቃቄ ማየት አለብን። በተለይ አገዛዙ ይሄን ጉዳይ በሚመለከት የምንይዘው አመለካከት እና አቋም ወደ አገዛዙ ወጥመድ እንዳይጥለን ጥንቃቄ ማድረግ አለብን። አገዛዙ
እንደዚህ የሚናገረው ዝም ብሎ አይደለም፣ ምክንያት አለ። አሁን ሰሜን የሚለው በእርግጥም ምናልባት የሰሜን ጥላቻ ያላቸው ጥቂት ሰዎች ሊኖሩ ይችላሉ። በመንግስት ውስጥ ፍራቻ ያላቸው ጥቂት ሰዎች ሊኖሩ ይችላሉ። አሁን ያለውን የፖለቲካ ትግል የሰሜንና የደቡብ አድርገው ይሄ የሰሜኑን ኃይል ካልበጣጠስ ነው ካላዳከም ነው በስልጣን መቀጠል አንችልም ብለው የሚያስቡ ግለሰቦች ይኖራሉ በመንግስት ውስጥ ቁልፍ ሚና ያላቸው። ግን ይሄ የአጠቃላይ የኦሮሞ ኤሊት በአጠቃላይ የኦሮሞ ህዝብ አስተሳሰብ ተደርጎ እንዲታይ ይፈልጋል መንግስት። ለምን? መከፋፈል ነው የሚፈልገው ሰሜኑንና ደቡብ። እና እዚህ ላይ ጥንቃቄ ማድረግ አለ። ይህ አስተሳሰብ ያላቸው ሰዎች አሉ ወይ? አዎ አሉ። ይህ አስተሳሰብ ግን የኦህዴድ አስተሳሰብ አይደለም በአጠቃላይ፣ ወይም ይህ አስተሳሰብ የኦሮሞ ኤሊት አስተሳሰብ አይደለም። ይህ አስተሳሰብ በጭራሽ የኦሮሞ ህዝብ አስተሳሰብ አይደለም። አንደኛ ይሄ መሰመር አለበት። የጥቂት ግለሰቦች አስተሳሰብ። እነዚህ ጥቂት ግለሰቦች ማንንም አይወክሉ፣ የራሳቸውን ጠባብ ኢንተረስት የሚወክሉ ናቸው። አሁን ባለው ተጨባጭ ሁኔታ አዎ ሰሜኑን እንደ ትሬት የሚያዩ ኃይሎች አሉ በስርዓት ውስጥ። ይህ አደገኛ አመለካከት ነው። ይሄ ደግሞ ሰሜኖች ቆም ብለው እንዲያስቡ ያደርጋቸዋል። ምክንያቱም ህልውናችን የሚጋፋ ነገር ሲመጣ አንድ ከረጢት ውስጥ አስገብቶ እንደ ጠላት ሲቆጥረሽ ዝም ብለሽ ልታያት ይችላል። ተፈጥሯዊ ግን አገዛዙ ምንድን ነው ይሄን በማድረግ ማግኘት የፈለገው የሚለውን ነገር በደንብ ማጤን ያስፈልጋል። አሁን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ ችግር ውስጥ የወደቀው ሰሜን ብቻ አይደለም፣ መላው ኢትዮጵያ ችግር ውስጥ ነው። ኦሮሚያ ከሁሉም እኮ በላይ ላለፉት 7 ዓመታት እኮ በጊዜ ካየነው ጦርነት ውስጥ እኮ ነው ያለው። የኦሮሚያ እስር ቤቶች እኮ በፖለቲካ እስረኞች እኮ ተጨናንቀዋል። በእያንዳንዱ ዕለት እኮ ህብረተሰቡ በከባድ መሳሪያ በድሮን እየተደበደበ ነው ያለው። ኦሮሚያ ችግር የለውም ሊባል አይችልም። በዚህ አገዛዝ የተጠቀመ አይደለም፣ የተጎዳ አካል። ደቡብ ብንሄድ ብዙ ምስቅልቅል ነው ያለው። ሶማሌ ክልል ብንሄድ ብዙ ምስቅልቅል ነው ያለው። ታውቂያለሽ፣ አፋር አካባቢ፣ ሶማሌ አካባቢ ብዙ ችግሮች፣ ብዙ ግጭቶች ናቸው። ጋምቤላ፣ ቤንሻንጉል ግም ውስጥ ተመሳሳይ ችግር ነው ያለው። በታሪክ ታይቶ የማይታወቅ ውጥረት ነው ያለው። ስለዚህ በዚህ መንግስት የተጠቀመ አካል የለም፣ ከችግር የጸዳ አካል የለም። ሁላችንም ተጎጂዎች ነን። ጉዳት ሲባል አንጻራዊ ነው። አንድ ቦታ ላይ ከፍ ሊል ይችላል፣ ሌላ ቦታ ላይ ዝቅ ሊል ይችላል። በአንድ ወቅት ያንዱ ከፍ ሊል ይችላል፣ በሌላ ወቅት ደግሞ ያንዱ ዝቅ ሊል ይችላል። በድምር ውጤቱ ግን ኢትዮጵያውያን በሙሉ ያገዛዙ ሰለባዎች፣ ተጠቂዎች። ስለዚህ ይሄ ሰሜን ደቡብ ብሎ ለመከፋፈል የሚደረገውን ጥረት ኮንሽስሊ ማክሸፍ አለብን። ለማክሸፍ ግን ችግሩ እንደሌለ በመቁጠር አይደለም የምናከሽፈው። እንዲህ አይነት ኢቭል የሆነ አስተሳሰብ ያላቸው ሰሜኑን ጠላት አድርገው የሚያዩ ባለስልጣናት በስርዓቱ ውስጥ ያሉ መሆኑን ሪኮግናይዝ በማድረግ ጠቅላይ ሚኒስትሩ ለምንድን ነው ይሄን ምልሽ መሰለሽ? አንዳንድ የኦሮሞ ኤሊቶች ኢቭን በተቃዋሚ ደረጃ ያሉ እንዲህ አይነት አስተሳሰብ እንደሌለ አድርገውን ለማሳየት ይሞክራሉ። ይሄ ስህተት ነው። መስማማት ያለብን ይህ አስተሳሰብ የኦሮሞ ኤሊቶች አስተሳሰብ አይደለም። ይህ አስተሳሰብ በምንም ተአምር የኦሮሞ ህዝብ አስተሳሰብ አይደለም። በኦሮሞ ህዝብ የሚነግዱ ጥቂት ሰዎች ግን አሉ። እነዚህን ሰዎች መታገል ያለብን በጋራ ሁላችንም። ምክንያቱም በእነዚህ ሰዎች ጠባብ አስተሳሰብ ምክንያት ሊመጣ የሚችለው ችግር ሁላችንንም የሚመለከት ነው፣ ሁላችንንም ችግር ውስጥ የሚከት። ስለዚህ አንደኛ መካድ የለብንም። ይሄ ችግር የለም። አሁን ታስታውሻለሽ፣ ይሄ የኩሽ አስተሳሰብ የሚባል አዲስ ነገር እየተፈጠረ ነው የሚል ነገር አንድ ጊዜ አንስቼ ብዙ ጫጫታ ነበር። ይሄው አሁን በጣም መላልሶ ጉዳዩ እየተሰማ ነው። ኬንያዎች እያወሩት ነው፣ ፕሬዚዳንት ኢሳያስ ደጋግመው እያወሩት ነው። ዝም ብሎ አይደለም እንዳታረግ አቶ ኢሳያስ ፕሬዚዳንት ኢሳያስ ዝም ብሎ ያሉት ይመስላል። ምክንያቱም አብይ ቅርብ ነበረ ከሱ ጋር ሲያወሩ የነበረውን ነገር ነው ወጥቶ የተናገረው። ምን ብለዋል ፕሬዚዳንቱ? አክቹዋሊ ኦሮሞን አይመለከትም ብሏል። የኦሮሞን ህዝብ አይወክልም። እሱ ግን ያለው አስተሳሰብ ኦሮሞማ የሚል ነው። የኦሮሞ ኢምፓየር መገንባት ነው። የአብይን ዲዛይር ነው የተናገሩት እንጂ የኦሮሞን ህዝብ አይደለም። እውነቱን ለመናገር ያው እኔ ትግርኛ ስለማላዳምጥ ንግግራቸውን አላዳመጥኩትም። እንደዚህ በተለያየ መገናኛ ብዙሃን ሲወራ ነው የሰማሁት። አሁን አንቺን እንደምትይው ይሄ ጉዳይ የኦሮሞን ህዝብ አይመለከትም ብለው ከሆነ በጣም ጥሩ አባባል ነው። አንዱ ስጋት የነበረው እንደዛ ነው፣ እንደዛ አድርገው ያዩት ይሆን ወይ የሚል ነው። ነገር ግን እኔ በኢትዮጵያ ጉዳይ ላይ እንደዚህ አይነት ዝርዝር የሆነ
ማብራሪያ መስጠታቸውን አልወደውም። አንዱ የአቶ ኢሳያስ ችግር ይሄ ነው። ኢትዮጵያን ልክ እንደሚገዟት ሀገር ሁልጊዜ ንግግር ሲያደርጉ በውስጥ ጉዳያቸው ገብተው ኢትዮጵያዊ ደም ስላላቸው ነው ሊሆን ዞሮ ተገቢ አይደለም። እሳቸው ሌላ ሀገር ነው የሚመሩት። ይሄ የኛ ሀገር ነው፣ የኛ ጉዳይ ነው እና እኛ ነን አስተያየት መስጠት ያለብን በዛ ደረጃ ወርደን እንጂ እሳቸው ዝርዝር ውስጥ እየገቡ አስተያየት መስጠት ያለባቸው አይመስለኝም። እንዲህ አይነቱ አቀራረብ የችግሩ አካል ነው ብዬ ነው የማምነው። ነገር ግን ዝም ብሎ የተናገሩት ነው የሚል እምነት የለኝም። ከጠቅላይ ሚኒስትሩ ጋር ብዙ ጊዜ ተገናኝተዋል፣ ብዙ ነገር አውርተዋል። ከዛ የመነጨ ነው የሚመስለኝ ብዙ ነገር እንደው ምናልባት ወደፊት ብዙ ሚስጥር ሊያወጡ ይችላሉ። ምክንያቱም እንትናቸው ፍቅራቸው የሚያልቅ አይመስልም ነበር። አንቺ ነሽ መሰለኝ ሁለት የሀገር መሪዎች ወንዶች ቀለበት ሲለዋወጡ አይቻላል። በዛ ደረጃ ነበር ፍቅራቸውና ነገሮችን ለወጣሉ ብለው ስላላሰቡ ብዙ ሚስጥር ሰምተው ሊሆን ይችላል። እኔ ከዛ የመነጨ ነው የሚል እምነት አለኝ። ዋናው ቁም ነገር ግን እርግጠኛ አልነበርኩም ይሄን ኮንሴፕት አጠቃላይ የኦሮሞ ኤሊት ወይም ደግሞ የኦሮሞ ችግር አድርገው ያዩታል ወይስ አይደለም የሚለው እንደሱ ካሉ ትልቅ ነገር ነው፣ አንድ ነገር ነው ማለት ነው። ስለዚህ ይሄን ጉዳይ ግን በጥንቃቄ መያዝ አለብን። ዋናው ነገር ምንድነው? ዲናያልም አይሰራም። ይሄን ችግር እንደሌለ ዝም ብሎ መሰረተ ቢስ እንደሆነ አድርጎ ማውራት ሁለቱንም ይሄ ኦሮሞማ የሚለውን ፕሮጀክት አለ ሰሜን ጠል የሆነ ሰሜን ነው ችግራችን፣ ሰሜንን ማንኮታኮት አለብን የሚል አስተሳሰብ ያላቸው ቁልፍ ሰዎች አሉ። ይሄን ሪኮግናይዝ ማድረግ ያስፈልጋል። ነገር ግን ችግሩን ደግሞ በጋራ ነው መታገል። ይሄ ስለተባለ ችግር ያለበት አሁን ሰሜን ብቻ ነው ማለት አይደለም። ኢትዮጵያ ውስጥ ያለ አካባቢ በአጠቃላይ የችግሩ ሰለባ ነው፣ የችግሩ ተጠቂ ነው። ስለዚህ እንዲህ አይነት ማስተሳሰብ በጋራ ነው መታገል ያለብን የሚለው ላይ ማስመር አለብን እና ሪሊ ባላንሱን ጠብቀን ካልያዝ ነው አደገኛ አካሄድ ነው እና በተለይ አገዛዙ የሚፈልገው ወጥመድ ላይ እንዳንወድቅ መጠንቀቅ አለብን የሚል እምነት አለ። እኔ ልክ ነህ። አሁን ለምሳሌ ቅድም አብሮ ከመስራት ጋር በተያያዘ ነው ትላንትና ኦሮሞማ የሚለውን ነገር ማንም ሳይሰማው እንደ ኔጌቲቭ እንደ መጥፎ ትርጉም እንዳለው አድርገው በሶሳይቲ ያሰረጹ። ኦሮሞማ ማለት ኦሮሞነት ማለት ነው። ግን ኦሮሞማ የሚባለው ነገር ግን እንደ ሮንግ የሆነ ተርም አድርገው ሶሳይቲው ላይ ሲያጸርጹ የነበሩ ዛሬ የአማራና የትግራይ ህዝብ ለሰርቫይቫሉ አብሮ ይቆም ሲባል ጄኖሳይድ ሊፈጸምብህ ነው እያሉ ያሉት። የአማራና የትግራይ ህዝብ አብሮ መቆም ለኦሮሞ ህዝብ ጄኖሳይድ መፈጸሚያ ምክንያት ነው? እንደዛ ተብሎ ሊተረጎም ይችላል። ኦሮሞማ ብለው ትናንትና እነሱ የነገሩን ኢሳያስ አፈወርቂ የአብይ ሀሳብ ነው ኦሮሞማ፣ እሱ ግን የኦሮሞን ህዝብ አይወክልም የሚሉት ኢሳያስ ሲናገሩት ሮንግ የሚሆነው እነሱ ሲናገሩት ራይት የሚሆነው እንዴት ነው? ይሄ እንዴት ሊተረጎም ይችላል? የትግራይና የአማራ ህዝብ ራሱ አብይ አህመድ ሰብሬዋለሁ፣ አፍርሼዋለሁ፣ አጥፍቼዋለሁ የሚለው በድሮን እየጨፈጨፈው ያለው ጄኖሳይድ የተፈጸመበት ያለው በቀየው በቦታው የመኖር መብት የተከለከለው ለህልውናው አብሮ ቢቆም የኦሮሞ ህዝብ ስጋት ሊሆን ይችላል። ይኸው አንደኛ ማንም ኢትዮጵያ ውስጥ ያለ ህዝብ ከጎረቤት ህዝብ ጋር መተባበር መቻል አለበት፣ መልካም ግንኙነት መመስረት አለበት። ስለዚህ የትግራይ ህዝብና የአማራ ህዝብ መተባበር አለበት። ችግሮቹን በሰላማዊ መንገድ በውይይት በድርድር ብቻ ወደሚፈታ አቅጣጫ መሄድ አለበት። ሁለቱን ህዝብ በመከፋፈልና እርስ በርስ በማጋጨት የስልጣን እድሜን ለማራዘም የሚደረገውን ጥረት ማክሸፍ አለበት። ለምን? ከህልውናው ጋር የሚጻረሩ ነገር ስለሆነ። ይሄ ለማንም ኢትዮጵያ ውስጥ ላለ ህዝብ አደጋ ተደርጎ መታየት የለበትም፣ ስህተት ነው። ግን ዘሴም ቶክን ለምሳሌ የአማራ ህዝብ ከትግራይ ጋር ብቻ አይደለም የሚዋሰነው፣ ከአፋር ህዝብ ጋር ይዋሰናል። ስለዚህ ከአፋር ህዝብ ጋር ያለውን ግንኙነት ማጠናከር አለበት። ከኦሮሞ ህዝብ ጋር በሰፊው ይዋሰናል። ከኦሮሞ ህዝብ ጋር ያለውን ግንኙነት ማጠናከር አለበት። ማርያማዊት የህዝብ ለህዝቡ ግንኙነት ብቻ እኮ አይደለም። ኢቭን በድርጅት ደረጃ አሁን ቅድም ስናወራ የነበረው እኮ ፋኖ ቲፒኤልኤፍ እና ኦላ ወደ ትብብር እየሄዱ ነው እየተባለ ነው አይደለም የሚወራው። ኦላ እኮ የኦሮሞ ድርጅት ነው። ኦላ አይደል እንዴ? በኦሮሞ ህዝብ ዘንድ ከፍተኛ ተቀባይነት ያለው ድርጅት ነው። ለምንድን ነው ነጥለን የሰሜን ትብብር አድርገን ጉዳዩ መሬትም ላይ እኮ የሌለ ነገር ነው። ይሄ አገዛዙ ሆን ብሎ ለመከፋፈል የሚፈጥረው ፕሮፓጋንዳ ነው። ለዚህ ነው እዛ ወጥመድ ውስጥ እንዳንወድቅ መጠንቀቅ አለብን እና ማንም እኔ ነገር ተነስተው የሶማሌ ክልል ህዝብና የኦሮሞ ህዝብ ግንኙነት ይጠናከር ብለው የሁለቱ ክልል ኤሊቶች ቢሰሩ
እደግፋለሁ እንጂ አልቃወምም። እኔም እንደዛው። ስለዚህ የአማራ ህዝብና የትግራይ ህዝብ ግንኙነቴን አጠናክራለሁ፣ ወደ ሰላማዊ መንገድ ወደ ሰላማዊ ግንኙነት ይሄዳለሁ ቢል የሌላው ኢትዮጵያዊ ህዝብ መደገፍ ነው እንጂ ያለበት መቃወም ነው። እንደ ስጋት ማየት የለበትም። አገዛዙ እንደ ስጋት ቢያየው አይደንቀኝም። ለምን እነሱን በመከፋፈል በማጋጨት ይጠቀማለሁ ብሎ የሚያምን ነው። ቢሰጋ ተፈጥሯዊ ነው፣ ተገቢ ነው። አይደንቀኝም ማለት ነው። አገዛዙን አትስጋ ልለው አልችልም። ህዝብ ግን መስጋት የለበትም። አንድ ህዝብ ከሌላ ህዝብ ጋር ተባብሮ ሌላን ህዝብ ለማጥቃት ይጥራልን ብዬ አላምንም። የሚሞክርም ከሆነ ትልቅ ወንጀል ነው የሚሆነው፣ ስህተት ነው። ያ ኦሮ አማራ የሚባል ያልተገባ ጋብቻ መድገም ነው። ስለዚህ እኔ በምንም ተአምር እንደዚህ አይነቱ ግንኙነት ለሌሎች ኢትዮጵያውያን ህዝቦች ስጋት ሆኖ መታየት የለበትም እና ሌሎች ህዝቦችም ይሄን ጉዳይ ተገቢ ባልሆነ መረዳት ውስጥ ገብተው የስርዓቱ መጠቀሚያ እንዳይሆኑ መጠንቀቅ አለባቸው። በምንም ተአምር እንደዛ አይነት ደቡብና ሰሜን የሚል ዲቪዥን መጥቶ በህዝብ ደረጃ ችግር ውስጥ ሊያስገባን አይችልም። ሁሉም ያውቃል፣ ይሄን ጠንቅቆ ያውቃል። አገዛዙ ነው ሊጠቀምበት እየፈለገ እና የነገው እኮ የኛ ፕሮግራም እኮ ይሄን ያሳያል። ማርያም ምን ያህል አሁን ያለው በስልጣን ላይ ያለው አገዛዝ የሁሉም ህዝብ ትሬት እንደሆነ በዚህ በወቅቱ ችግር ማንም እኔ ችግር ውስጥ አይደለሁም የሚል ህዝብ እንደሌለ ነገ የሚመጡ የፖለቲካ ኃይሎች ውክልናቸው እኮ ያሳያል እና የምናየው ነው የሚሆነው ማለት ነው። ይሄ ፕሮፓጋንዳው የግድ ማድረግ ያለባቸው ነው። ይሄን ባያደርጉ ነው የሚደንቀው። የተከፈሉት ለዛ ነው። ከህዝብ ለህዝብ ግንኙነት ሳንወጣ በድንበር የሚገናኙ የትግራይ ህዝብና የኤርትራ ህዝብ ቢገናኙ ችግሩ ምንድን ነው? ምክንያቱም አገዛዙ የሁለቱ ህዝብ ግንኙነት እያወገዘው ነው ያለው። በሌሎቹ ክልሎች ያሉ አንድ አይነት ቋንቋ የሚናገሩ ለምሳሌ የቦረና ኦሮሞ ከኬንያ ኦሮሞ ጋር ወንድምና ወንድም ነው ይባላል። የኢትዮጵያ አፋርና